ሁሉንም ወንዶች ግንኙነት ላይ አንበሳ እንዲሆኑ የሚያደርግ አንድ ሚስጥር ልንገራችሁ። ልምምድ ተለማመዱ። በሳምንት 3-4 ግንኙነት በማድረግ ተለማመዱ። ከአንድ ዙር በላይ ግንኙነት በማድረግ ተለማመዱ። ስለ ግንኙነት በማውራት ተለማመዱ። ፍላጎታችሁን የመግለጽ አይነት ነገሮችን ተለማመዱ። ባለቤቴ እንዴት ነው ማስደሰት ያለብኝ የሚባለው ነገር ተለማመዱ። ከምንም ነገር በላይ ደግሞ የተለያዩ ፖዚሽኖችን ግንኙነት ማድረግ ተለማመዱ። ከባለቤታችሁ ጋር የተለያዩ ነገሮችን መሞከር፣ አዳዲስ ነገሮችን መሞከር። በፊት የተደረገ ነገር ዛሬ ሊሰራች ስለሚችል አዳዲስ ነገር መሞከር ነውር አይደለም። በገዛ መኝታ ቤታችሁ ማንም ሊያሳቅቃችሁ አይገባም። ልምምድ በራሱ ማለት ነው 60% 70% የሚሆኑትን ስንፈተ ወሲቦች አውጥቶ ይጥላል። ቢካዝ ወንዶችን ኤክስፔሪንስ ይሰጣቸዋል፣ ጉብዝና ይሰጣቸዋል፣ ድፍረት ይሰጣቸዋል። ግን ይህንን ተደጋጋሚ ግንኙነት እያደረጋችሁ ቶሎ የምትጨርሱ ከሆነ ሁሌ ወይም ብልታችሁ ቶሎ የሚልፈሰፈስ ከሆነ የዛኔ ከልምምድ ጋር ነገር ሳይሆን ትንሽ የሆነች አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መታችሁ እንደ አግባብነቱ ምርመራ አድርገንላችሁ ሕክምና ልናስጀምራችሁ ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ልክ ጨርሰ ካፈሰስክ በኋላ ምን ነገሮች ሀፕን ያደርጋሉ? አንደኛ ብልታችሁ ወዲያው ነው ውርድ የሚለው። ሁለተኛ ድካም ነው የሚላችሁ። ተገልብጣችሁ ጀርባችሁን ሰታችሁ ተኙ ነው የሚላችሁ። ሶስተኛ ደግሞ ስለ እርካታ እናወራለን። ባይዶይ የረካችሁ ነው የሚመስላችሁ። በቃ ከዚህ በላይ ግንኙነት አያስፈልገኝም ፏፈሽ። ከዛ እስከ 30 ደቂቃና ከ1 ሰዓት በኋላ የተለቀቁት ሆርሞኖች ዝቅ ብለው ተመልሶ ሲወርዱ እንደገና ነው የምትፈልጉት ግንኙነት። ስለዚህ ወንድ ከሆንክ 2-3 ግንኙነት ግዴታ ማድረግ አለብህ። ስለዚህ ጊዜ ስጠው። ኦኬ። ልክ እንደጨረስ ብልት ተልፈሰፈሰ ማለት ተመልሶ አይነሳም ማለት አይደለም። ተመልሶ ይነሳል፣ ሰዓቱን ጠብቆ። እድሜያችሁ ሲጨምር በራሱ እየረዘመ ይመጣል ተመልሶ የሚነሳበት። ግን ተመልሶ መነሳቱ አይቀርም። ጭራሽ ካልተነሳ የዛኔ ችግር አለ ማለት ነው። መታችሁ ቼክ ተደረጉ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በር ሁል ጊዜ ክፍት ነው። ባይ። ምን ማለት እንደፈለግ አልገባኝም። ዶክተር በእናትሽ መልሽልኝ። አጋጣሚ ጫት የቃምኩ ቀን ያለ ስሜት የዘር ፈሳሽ ይፈሰኛል። ችግሩ ምንድን ነው? ያለ ስሜት ማለት ገና ብልቴ ሳይቆም ነው የዘር ፈሳሽ የሚፈስብኝ የሚል አይነት ነገር ከሆነ እሱ ጫቱ ነው። ጫት መቃም ባይዘዌ ለስንፈተ ወሲብ ያጋልጣል። ደም ስር ላይ የሚያመጡት ኢፌክቶች አሉ፣ ሆርሞን ያዛባል ምናምን። ግን ጫት ብዙ ጊዜ እንደሚነገረው ከሆነ ትንሽ ጊዜ የቃመ ሰው ሳይሆን ለረጅም ጊዜ የቃመ ሰው ነው ጫት ስንፈተ ወሲብ፣ የብልት አለመቆም ችግር ምናምን ሊያጋጥምበት የሚችልበት ማለት ነው። የዛን ጊዜ ባይዘዌ መጀመሪያ ስቴጃችሁ መሆን ያለበት ጫቱ መቆም አለበት። ከዛ በኋላ ሆርሞን አዛብቶ ከሆነ መታችሁ እንደ አግባብነቱ ሕክምና እንሰጣችኋለን ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።